ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት አላችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ። የዛሬው ቪዲዮአችን ደግሞ የሚሆነው አፍተር ኢፌክትን በ20 ደቂቃ ቅልብጭ አድርገን ማየት ነው። እሱን እንሰራላችኋለሁ። አብራችሁን ቆዩ። ሁሌም መጀመሪያ እንደማደርገው የምጠቀመውን ሶፍትዌር ነው 2025 አፍተር ኢፌክት ነው። ያው ስክሪኑ ላይ እንደምታዩት ማለት ነው። ብዙዎቻችሁ እንደምታውቁት አፍተር ኢፌክት ሶፍትዌር ዘ ሞስት ፓወርፉል ሶፍትዌር ነው። ቪዥዋል ኢፌክት ለመስራት፣ ሞሽን ግራፊክስ ለመስራት በጣም ተመራጭ ሶፍትዌር ነው። እሺ የሱን ሶፍትዌር መግቢያ ነው ዛሬ በ20 ደቂቃ ጥንቅቅ አድርገን የምናየው። እንዴት እንደምንሰራ አሳያችኋለሁ። እሱን አብራችሁ ይቆዩ። በመጀመሪያ የምናየው ኢንተርፌሱን ነው ወይም ደግሞ ፊት ለፊት ስንከፍት ሶፍትዌሩን የምናየውን ገጽታ ነው። ይሄ ሜኑ ባር ይባላል። በመቀጠል ቱል ባር አለ። እነሱን ኤክሰርሳይዝ ስናደርግ እናያቸዋለን። እዚህ ጋር ሁለት ዊንዶዎች አሉ። ይሄ ፕሮጀክት ዊንዶ አለ፣ ኢፌክት ኮንትሮል ዊንዶ አለ። ይሄ ፕሮጀክት አምጥተን እዚህ ነው የምናስቀምጠው። ኢምፖርት የምናደርጋቸውን ፕሮጀክቶች እዚህ ጋር ፋይሎች እዚህ ጋር እናስቀምጣለን። ይሄ ደግሞ ኢፌክት ኮንትሮል ያመጣናቸውን ፕሮጀክት እዚህ ጋር ታይም ላይን ላይ ካስገባን በኋላ ኤዲት ስናደርግ እዚህ ነው ኮንትሮል የምናደርጋቸው። ስለዚህ ፕሮጀክት ዊንዶው እና ኢፌክት ኮንትሮል አንድ ላይ አጠገብ ላጠገብ ነው ያሉት። ይሄ ምንጊዜም ሶፍትዌራችን ስከፍት ባይ ዲፎልት የምናገኘው ነገር ነው። ኢምፖርት ያደረግናቸውን ፋይሎች እዚህ ጋር ድራግ እያደረግን እዚህ ጋር እናስቀምጣለን፣ ወይም ደግሞ እየሳብን እዚህ ጋር እናስገባለን። ካስገባን በኋላ እዚህ ጋር ያሉትን ፋይሎች እዚህ ጋር ነው ኤዲት የምናደርገው። የምንቆራርጠው ምን የምንለው እዚህ ጋር ነው። በቀጣይ አዲስ ኮምፖዚሽን እንዴት እንከፍታለን ነው። ኮምፖዚሽን ማለት ቅድም እንደነገርኳችሁ ታይም ላይን ክሬት የሚያደርግልን ነው። ለምሳሌ እኛ የ10 ሰከንድ ቪዲዮ መስራት የምንፈልግ ከሆነ ኤቭሪ ነገር እዚህ ነው አጀስት የምናደርገው። ክሊክ እናደርጋለን፣ ይሄ ይከፈትልናል። ስለዚህ ፋይል ኔማችን እዚህ ጋር እንጽፋለን። የምንፈልገውን ኢንትሮ ሊሆን ይችላል። እዚህ ጋር ኢንትሮ ብለን ኮምፖዚሽን ኔም ወይም ደግሞ ፋይል ኔም እንሰጠዋለን ማለት ነው። በመቀጠል ሆሪዞንታል እና ቨርቲካል ሳይዛችንን እዚህ ጋር እናስተካክላለን። 1920 በ1080 ይሄ ፉል ኤችዲ የሚባለው ነው። በመቀጠል ፍሬም ሬታችን እዚህ ጋር አጀስት ማድረግ እንችላለን። ይህን ቪዲዮ ለምንጠቀምበት ፐርፐዝ ፍሬም ሬታችን አይተን ከሱ ጋር ኮምፓቲብል እንዲሆንልን እዚህ ጋር አጀስት ማድረግ አለብን። በመቀጠል እዚህ ጋር ዲዩሬሽን የሚላለ ዲዩሬሽን ለምሳሌ 10 ሰከንድ የሚቆይ መግቢያ ከሆነ ፈልገው 10 ሰከንድ ጽፋለሁ። 30 ሰከንድ ከሆነ 30 ሰከንድ ላለው፣ አንድ ሰዓት ከፈለግ ወደዚህ መጥቼ አንድ ሰዓት ብዬ ጽፋለሁ ማለት ነው። ከዛ ባክግራውንድ ከለር ይላል። ባክግራውንድ ከለር ችግር የለም ታረጉትም ባታረጉትም ወጣችሁ ማድረግ ትችላላችሁ። ስለዚህ ተከፈተልን ማለት ነው። ይሄ አዲስ ኮምፖዚሽን እንዴት እንደምንከፍት ነው የሚያሳየው። በመቀጠል እንዴት አድርገን ፋይል ኢምፖርት እናደርጋለን ነው። እዚህ ጋር ነው ኢምፖርት የምናደርገው። በሶስት መንገድ እናደርጋለን። አንድ እዚህ ጋር በመግባት ኢምፖርት እናደርጋለን ፋይል ብለን የተለያዩ ፋይሎችን ማምጣት እንችላለን። ሁለተኛው መንገድ እዚህ ጋር ደብል ክሊክ በማድረግ ደብል ክሊክ ስናደርግ ይከፈትልናል። እንደዚህ ማምጣት እንችላለን። ሶስተኛ እዚሁ ላይ ራሱ ላይ ራይት ክሊክ አድርገን ኢምፖርት ስናደርግ ፋይላችን ማምጣት እንችላለን። ስለዚህ ሲምፕል ለማድረግ እዚህ ጋር ደብል ክሊክ በማድረግ አንድ ቪዲዮ እናመጣለን ማለት ነው። እዚህ ጋር እንግዲህ አንድ ቪዲዮ አምጥቻለሁ። በመቀጠል የማደርገው ይህን ቪዲዮ ወደዚህ እንዴት አስገባለሁ ነው። አንደኛ ድራግ አድርጌ እዚህ ጋር በመልቀቅ እንደምታዩት ኢምፖርት ያደረኩትን ቪዲዮ ከዚህ ወደዚህ አምጥቻለሁ። ሌላም ቪዲዮ ሊሆን ይችላል። በመቀጠል ደግሞ ይሄኛውን ሎጎ እንደዚህ ድራግ ኤንድ ድሮፕ አደርጋለሁ። እዚህ በተለይ ሳይዙን በመቀነስ የተለያዩ ፋይሎችን ላመጣ እችላለሁ። በመቀጠል የምናየው ሼፕ እና ቴክስት እንዴት ክሬት እንደምናደርግ ነው። እዚህ ጋር ቴክስት የሚላ የቴክስት ቅርጻ ላይ ቲን እነካለን። እዚህ ጋር ክሊክ እናደርጋለን። እንግዲህ እንደዚህ አይነት ጽሁፍ ጽፈናል። የተጠባበቀ ነው። እሱ እንዴት አድርገን እንደምንለያይ አሳያችኋለሁ። መጀመሪያ እዚህ ጋር የምንፈልገውን ፎንት መቀየር እንችላለን። ለምሳሌ እንደዚህ ያለ ሁሉም ስሞል ሌተር ነው። ካፒታል ከፈለግን ይህን ስንጫነው ካፒታል ይሆናል። በመቀጠል የተጠባበቀውን ለማለየት እዚህ ጋር ይህን እንጫናለን። በቀጥታ ሳይዙ ዝቅ ደግሞ ማድረግ ከፈለግን ጀስት እንደዚህ አድርገን ማድረግ እንችላለን። ባነሰ ቁጥር ክፍተቱ ስለሚጨምር ይሄን እያየን አጀስት እናደርጋለን። ለምሳሌ እኛው እንደዚህ ፎንቱን መቀየር ብንፈልግ እዚህ ጋር ሌላ አይነት ፎንት መጠቀም እንችላለን። እንደዚህ እንጠቀማለን። በመቀጠል ይሄን ወደ ታች በማውረድ ማድረግ እንችላለን ማለት ነው። ጽሁፋችን ሴንተር እንዲሆን ከፈለግን ደግሞ እዚህ ጋር ክሊክ አድርገን ታይትል አክሽን ሴቭ የሚላለ እንነካለን። እዚህ ሴንተር ማለት ይቺ ነች። ከዛ እሱ ማድረጊያ አላይን እዚህ ጋር አለ።
አላይን ካልመጣልን ዊንዶ ጋር በመግባት እዚህ ጋር አላይን የሚል አለ። እሱን ክሊክ በማድረግ ማምጣት እንችላለን ማለት ነው። እዚህ ጋር አላይን ይሄን ነካለን። ከዛ ይሄን ስነካ ሴንተር ይሆናል። ይሄን ስናጠፋው በደንብ ማየት እንችላለን ማለት ነው። አሁን ጽሁፋችን ሴንተር ነው ያለው ማለት ነው። በመቀጠል የምናየው ሼፕ ወይም ቅርጽ ነው። እሱ ደግሞ እዚህ ጋር ቱል ባር ላይ ያለ የሱ ፕሮፐርቲ ልክ ይሄን ስነካ እዚህ የሱ ፕሮፐርቲ እዚህ ጋር ይከፈታሉ። በአራት ማዕዘን እዚህ ጋር ክሬኤት እናደርጋለን። እንደምታዩት ሼፕ ክሬኤት አደረግን ማለት ነው። ከዛ ከለር መቀየር ከፈለግን እዚህ ጋር እንደዚህ ይመጣልናል። የምንፈልገውን ቀለም መቀየር እንችላለን ማለት ነው። ይህን ክሬኤት አድርገናል። ከዛ ስትሮክ ለመስራት እዚህ ጋር አክቲቭ ማድረግ አለብን። ክሊክ አድርገን እዚህ ጋር ሶሊድ ከለር አለ፣ ሊኒየር፣ ግሬዲየንት፣ ሬዲያል አለ። የተለያዩ ምርጫዎች አሉ። ስለዚህ እኛ ሶሊድ ብናደርገው ኦኬ እንላለን። ይህን ይሰጠናል ማለት ነው። ክሊክ አድርገን እዚህ ጋር መቀየር እንችላለን የምንፈልገውን አይነት ከለር እንደዚህ መቀየር። ከዛ ስትሮክ ሳይዙን ደግሞ በመጨመርና በመቀነስ አጀስት ማድረግ እንችላለን ማለት ነው። በመቀጠል የምናየው ደግሞ ትራንስፎርም ነው። ትራንስፎርምን እዚህ ጋር በመግባት እያንዳንዱ ፋይል ውስጥ አለ። ስለዚህ አሁን የቴክስቱን ነው የምናየው። አንደኛ ፖዚሽን እናገኛለን። ሌፍት እና ራይት ወይም ደግሞ ወደ ቀኝና ወደ ግራ ኢሜጃችንን ወይም ደግሞ ጽሁፋችንን እንድናንቀሳቀስ ያደርጋል። ሁለተኛው አፕ ኤንድ ዳውን ነው የሚያደርግልን፣ ወደ ላይና ወደ ታች ያንቀሳቅስልናል ማለት ነው። እሺ ስኬል ላይ ስንመጣ ደግሞ ስኬል ሳይዝ ነው የሚሰራልን። ጽሁፋችን ኢሜጅ ሊሆን ይችላል እንዲ ከፍና ዝቅ ያደርግልናል። ይሄ ለሁሉም የሚሰራ ለሼፕም ለፎቶም ለሁሉም የሚሰራልን ነው። ሪሴት ስናደርገው ይመለሳል ማለት ነው። በሶስተኛ ደረጃ ሮቴሽን ነው። ሮቴሽን የሚሰጠን ይሄ በ2ዲ ስለሆነ 360 ዲግሪ ብቻ እዚህ ባለበት ብቻ እንዲሽከረከር ያደርገዋል ማለት ነው። በአራተኛ ደረጃ ኦፓሲቲ ነው። ጽሁፋችን እንዲደበዝዝና እንዲደምቅ የሚያደርግ ነው። ይሄ ሞሽን ስንሰራ በጣም ስለሚጠቅመን ትራንስፎርም ይሄን ይመስላል ማለት ነው። ሱሪዲ ስናደርገው ደግሞ ይሄን ክሊክ ስናደርግ ይሄ ይመጣል። ስለዚህ አሁን አክቲቭ ሆኗል። እንደምታዩት ሶስቱም ዳይሜንሽን ተከፍተዋል። ኤክስ እንደዚህ ያደርግልናል። ዋይ ባለበት ሆኖ እንደዚህ ያንቀሳቅስልናል። ዜድ ደግሞ 360 ዲግሪ ኢሜጃችንን ወይም ደግሞ ቴክስታችንን እንዲዞር ያደርገዋል ማለት ነው። ስለዚህ እነዚህን የራሳችሁን ኪ ፍሬም በመፍጠር መለማመድ ትችላላችሁ። እሺ በቀጣይ የምናየው ደግሞ እንዴት ሞሽን እንደምንሰራ ነው። ኪ ፍሬም በመጠቀም ትራንስፎርም ተከፍቶልናል። እዚህ ጋር ኪ ፍሬም እንዴት እንደምንፈጥር ላሳያችሁ። ክሊክ እናደርጋለን እዚህ ጋር። ከዛ እንዲያርፍልን የምንፈልገው ቦታ ለምሳሌ 1 ሰከንድ ከሆነ እዚህ 1 ሰከንድ ላይ ኪ ፍሬማችንን እንደዚህ እናመጣለን። መነሻው ግን አውት ኦፍ ሊሆን ይችላል። ከዚህ እንዲገባ እናደርጋለን ማለት ነው። ልክ ፕሌይ ስትሉት እንደዚህ ይመጣል። ከዚህ ማፍጠን እንችላለን። የምናፈጥነው ኪ ፍሬም በመጠቀም ነው። እዚህ ጋር እናደርጋለን። ፕሌይ ስንለው በፍጥነት እንደዚህ ይመጣል ማለት ነው። እዚህ ድረስ ይቆይና ከዛ በኋላ እንዲወጣ ከፈለግን ከዚህ እንደዚህ እንዲወጣ ማድረግ እንችላለን ማለት ነው። ሁለቱን ጎትትና ወደዚህ እናመጣቸዋለን። ትንሽ እንዲቆይልን ስለምንፈልግ እነሱ ጋር ነው የምንጫወተው። ፕሌይ እናደርጋለን። በመቀጠል እንደዚህ ይወጣል ማለት ነው። ቴክስት ላይ ቅድም ከረሳሁት ሳላሳያችሁ ካለፍኩት ነገር አንዱ ከለር ነው። እዚህ ጋር በነጭ ነው የተጠቀምኩት። ስለዚህ ምን አደርጋለሁ? ይሄን ክሊክ አደርግና ቴክስት በመጫን ለምሳሌ ቱቶሪያል የሚለውን ብቻውን ክሊክ አድርጌ ሌላ ከለር መቀየር እችላለሁ። እንደዚህ አድርጌ መጠቀም እችላለሁ ማለት ነው። እዚህ ጋር ቪዲዮ ወይም ደግሞ ኢሜጅ እንዲጨምርብል እዚህ ጋር አመጣና ከንትኑ በላይ አደርገዋለሁ። ከባክግራውንዳችን በላይ አደርግና ወደዚህ አድርጌ ከዛ ይሄኛውን ብሌንዲንግ ላይ እሺ ኦቨርሌይ ባረገው ከስር ያለውን ከለር እያየን እንደዚህ መስራት እንችላለን ማለት ነው። በመቀጠል የምናየው ምስልንና ቅርጽን እንዴት አድርገን አንድ ላይ እንደምንሰራና አኒሜት እንደምናደርግ አሳያችኋለሁ። እሺ እዚህ ጋር አንድ ምስል እናምጣ። እዚህ ጋር የምስል አምጥቻለሁ። በመቀጠል እዚህ ጋር ቅርጽ ፈጥራል። ኒው ሼፕ ክሬት አደርጋለሁ። ልክ ይሄን አድርጌ ሺፍት ኪቦርዳችሁ ላይ ትጫኑና ሳብ ስታደርጉት ሆሪዞንታል እና ቨርቲካል ሻርፕ ይሆናል ማለት ነው። እዚህ ጋር ስትሮክ አልፈልግም። ስትሮክ ክሊክ አድርጌ እዚህ ኤክስ ለዋለሁ። አያስፈልገኝም።
ምስላችን ይሄን ይመስላል። ትራንስፎርም ጋር እዚህ ጋር ሳይዙ እንደዚህ መቀነስ እችላለሁ። ስለዚህ ምስላችን ላይ እንደርብና ከዛ ይሄን ምስል ነው ቅርጹን ማስገባት የምፈልገው። ኖሜት የሚላለ እዚህ ክሊክ አድርገን ሼፕ ሌየር ላይ ስናስገባው የክቡን ቅርጽ ይዛል ማለት ነው። በመቀጠል ሁለቱን ቅርጾች እንደዚህ አድርገን ራይት ክሊክ አድርገን ፕሪኮምፖዝ እንልና ሰርክል 1። ስለዚህ ይሄ በአንድ ምስል ተካተተ ማለት ነው። ደብል ክሊክ ስናደርገው በሌላ ኮምፖዚሽን ነው እንደዚህ የሚከፈትልን። አጀስት ማድረግ ብንፈልግ ምስላችንን እዚህ ጋር ነው የምናስተካክለው። ለምሳሌ እዚህን ሳይዝ ከፍ ማድረግ ብንፈልግ እዚህ ጋር ደብል የከፈትነው ላይ ነው የምናደርገው። ይህን ስንዘጋው ግን እዚህ ባለበት አለ ማለት ነው። ስለዚህ ፕሪኮምፖዝ ወይም ደግሞ ሁለትና ከዛ በላይ የሆኑ ፋይሎችን አንድ ላይ በማድረግ እንደዚህ ለኢፌክት መስራት መጠቀም እንችላለን ማለት ነው። እሺ በመቀጠል ደግሞ እዚህ ጋር ባክግራውንዳችን ከለር እንዴት እንቀይራለን? እሱ ራይት ክሊክ እናደርጋለን። በነገራችን ላይ ይሄ ለጽሁፍም ለቅርጽም የሚሰራ ነው። ራይት ክሊክ እናደርጋለን። እዚህ ጋር ኢፌክት የሚላለ ከዛ በመቀጠል ጄኔሬት የሚላለ እዚህ ጋር ፊል እንለዋለን። ከዛ አንድ ከለር ነው የሚሰጠን። ፊል ሲሰጠን አንድ ቀለም ነው የሚሰጠን። ምን ፈለገው ነው አንድ ቀለም እዚህ ጋር መቀየር እንችላለን ማለት ነው። ሁለተኛ ሌላ ግሬዲየንት ከለር ወይም ደግሞ ሁለትና ከዛ በላይ ቀለም መጠቀም ከፈለኩ አሁንም ራይት ክሊክ አደረግና እዚህ ጋር ኢፌክትስ ጄኔሬተር እና ግሬዲየንት ማፕ ሁለት አይነት ቀለም ይሰጠኛል። ስለዚህ እነሱን ቀለሞች እነዚህን ቀለሞች በመጠቀም የራሴን ደግሞ ቆንጆ ባክግራውንድ ክሬት ማድረግ እችላለሁ። እዚህ ጋር ክቡን በመጠቀም እንደዚህ ማድረግ ትችላላችሁ። ወደምትፈልጉት በማዞር 360 ዲግሪ ይዞርላችኋል ይሄ። ስለዚህ ወደምትፈልጉት እዚህ ጋር ያለችውን በመጫን ማድረግ ትችላላችሁ። ከዛ ለምሳሌ እኔ ሴንተር እንደዚህ ባመጣ ሀፋፍ ሆኖልኛል። ስዋፕ ባረጋው ወደ ላይና ወደ ታች ይቀይርልኛል ማለት ነው። ፐርፕሉን ወደ ላይ ብሉን ወደ ታች ያደርግልኛል። ይህን በመጠቀም ማድረግ እችላለሁ። እዚህ ጋር ሊኒየር የሚላለ እሱን ደግሞ በመጫን ራዲያል ማድረግ እንችላለን፣ ወይም ደግሞ ከሴንተር ወደ ዳር ከለሩ እንዲቀያየር ማለት ነው። እዚህ ጋር እንደዚህ በማድረግ መጠቀም እንችላለን። በመቀጠል አንዳንድ ኢፌክቶችን እናያለን። ይሄ ሎጎ በመጠቀም እዚህ ጋር ሎጎአችን አለ። ጄኔሬት ላይ እንገባና ፎር ከለር ግሬዲየንት አረጋው እዚህ ጋር ኢፌክቱ ይከፈታል። ስለዚህ የምንፈልገውን ቀለም እዚህ ጋር መቀየር እንችላለን። እኛ ለምንፈልጋቸው ቀለሞች ኦኬ ላለው እዚህ ጋር እዚህ የምንፈልገው ቀለም ይሄ ነው። በመቀጠል ብሌንዲንግ ሞዶች አሉ። እነዚህ ብሌንዲንግ ሞዶች ታውቋቸዋላችሁ። ፕሪሚየር ላይ፣ አፍተር ኢፌክት ላይ፣ ሁሉም ጋር የአዶቢ ምርቶች ላይ ያሉ እዚህ ጋር በመጠቀም ምሳሌ መልቲፕላይ ብናደርገው ስክሪን ኦቨርሌይ እያደረግን እነዚህን ማየት እንችላለን። በጣም ቢዩቲ ይሰጡታል። እንደምታዩት ቆንጆ ቀለም ይሰጡታል ማለት ነው። እሺ ሌላ አንድ ኢፌክት እንጨምር። አሁንም ጄኔሬት ላይ እንገባና ሲሲ ላይት ስዊፕ የሚላለ እዚህ ጋር ስናደርገው ይታያቸዋል። ይሄ ብዙ ጊዜ ሎጎ ስንሰራ ባክግራውንዳችን ጠቆር እናድርገው በደንብ እንዲያስታውቀን። ይህን ይመስላል። ዳይሬክሽናችን መቀየር እንችላለን። እዚህ ጋር ዊድዙንም እንደዚህ ሰፋ ማድረግ እንችላለን። ኢንተንሲቲውን እንደዚህ ብርሃንነቱን። በመቀጠል የምንሰራው የፈጠርነውን ኢፌክት ሞሽን መስራት ነው፣ ወይም ደግሞ እንዲንቀሳቀስ ማድረግ ነው። ከዛ ሲሲ ላይት ስዊፕ ይላል። ሴንተር ላይ እዚህ ጋር ክሊክ እናደርግና ይህን ትንሽ ወደዚህ እናደርገዋለን። ከዛ የኛውን እዚህ ጋር እናደርግና ቆይታ እንዲረዝምልን እንደነገርኳችሁ በዚህ በኪፍሬም መጠቀም ነው። እንደምታዩት ቆንጆ ኢፌክት ሰራ ማለት ነው። የተለያዩ ኢፌክቶች አሉ። እነሱን በመጨማመር መጠቀም ትችላላችሁ። ሌላው ቴክስት አኒሜሽን ነው። ይህን ቴክስት እንዴት አድርገን አኒሜት እንደምናደርግ ደግሞ እናያለን ማለት ነው። እዚህ ጋር አኒሜት የሚላለ ከዛይን ክሊክ ስናደርግ እነዚህ ይመጡልናል። እነዚህ እየተጠቀም ኪፍሬም በመስራት መጠቀም እንችላለን። ትራኪንግ እንደምታዩት ደግሞ የበታትኖ ያመጣልናል። እሱን አኒሜት እንሰራለን ማለት ነው። እሺ እዚህ ጋር የተበተነው እንደዚህ ያለ እዚህ ጋር ዜሮ ብናደርገው ይሄ ይመጣልናል። በመቀጠል እነዚህ አኒሜሽን ነው ሶፍት ሙቭመንት እንዲኖራቸው ራይት ክሊክ አድርገን ኪፍሬም አሲስታንት ላይ ኢዚ እናደርጋለን። ይሄን ክሊክ ስናደርገው እንደዚህ ይመጣል ማለት ነው።
ከዛ እዚሁ ላይ ደግሞ ኢሜጆቹን ጽሁፍ ላይ ለመክተት ለምሳሌ ኢሜጅ እንደዚህ ብናመጣ ቱቶሪያል የሚለው ውስጥ ይገባል። ክሊክ ስናደርግ ፕሌይ ስናደርገው እንደዚህ ይመጣል ማለት ነው። በቀጣይ ደግሞ ካሜራ ሙቭመንትን እንዴት አድርገን እንደምንጠቀም ነው። እሺ ራይት ክሊክ አድርገን እዚህ አንድ ሶሊድ ሌየር እንፈጥራለን። ከዛን ራይት ክሊክ እናደርግና ሪኔም እናደርገዋለን። ይሄ የምታዩት እንግዲህ ኤሌመንት ስሪዲ ነው። ይሄ ሙሉ ክላስ ሰራላችኋለሁ። አሁን ካሜራ ሙቭመንት ለማሳየት ነው ለእናንተ። እዚህ ጋር ክሊክ አድርጌ እንደምታዩት ይሄ ፕሌን ነው። ኦኬ አድርጌ እዚህ ጋር መጥቶልኛል ማለት ነው። ስለዚህ ፕሌን እዚህ ጋር መጥቷል። በካሜራ ነው የማንቀሳቅሰው። ራይት ክሊክ አደረግና እዚያ ኒው ላይ ሶሊድ ክሬት አደርጋለሁ። ከስር እንዲታየን ይሄን አደርጋለሁ። ግን የምፈልገው ምንድነው ስካይ ነው ባክግራውንድ። ከዚህ ውስጥ አንድ ባክግራውንድ መርጥለትና ከሱ ስር ሳደርገው ይሄን ይሰጠኛል ማለት ነው። በመቀጠል እዚህ ጋር ራይት ክሊክ አድርጌ ካሜራ ክሬት አደርጋለሁ። በ50 አድርገው ኦኬ ልና አሁን በመቀጠል ኤሌመንታችን የኛ ባይ ዲፎልት 3D ስለሚሆን ካሜራዬን አንቀሳቅሳለሁ ማለት ነው። እዚህ ጋር እነዚህ ሶስቱ ካሜራዎች ናቸው። ራይት ክሊክ እያደረግኩኝ እንደዚህ መንቀሳቀስ ይችላል ማለት ነው። ሳይዙ መጨመር ፈልግ ይሄኛውን ክሊክ አድርጌ መጨመር ነው። እንደዚህ ወደ ላይና ወደ ታች ደግሞ ለማድረግ ይሄኛውን ሆሪዞንታል ቨርቲካል ይሄን አደርጋለሁ። ካሜራ በመጠቀም ይሄን አደርጋለሁ። 360 ዲግሪ ደግሞ ለማዞር ይሄን አደርጋለሁ ማለት ነው። ኤሌመንት 3ዲን ሙሉ ክላስ እሰራላችኋለሁ። ከዛ በመቀጠል ይሄን እንዴት አድርገን እንደምናንቀሳቀስ ላሳያችሁ። እዚህ ጋር ፖዚሽን አለ እንዳልኳቸው የሌፍት እና ራይት ማንቀሳቀሻ ነው። ከዚህ የሚመጣ ከሆነ ይሄኛውን ደግሞ ከዛ ወደዚህ የሚመጣ ከሆነ በመቀጠል የምናደርገው ምንድነው ይሄኛውን ወደዚህ ማምጣት ነው። እሺ ከዛ እዚህ ደግሞ ሳይዙን ትንሽ ማሳነስ ከፈለግን እንደዚህ አድርገን ወደዚህ ሲመጣ ሳይዙ ከፍ እያለ ይመጣል ማለት ነው። ፕሌይ ስንለው ከዛ የራሳችን ሳውንድ ተጠቅመን ይሄን መስራት እንችላለን። ይሄ ካሜራን ለማሳየት ነው እንጂ ሙሉ የኤሌመንት 3D ቴክስት 3Dዎች ምናምን የሚሰሩ ስላሉ እነሱን በደንብ ሰራላችሁ ሙሉ ክላስ ሰራላችኋለሁ። በመቀጠል ማሳያችሁ ሌየር ስታይል ነው። ሌየር ስታይል ፎቶሾፕም ላይ አለ። እዚህ ደግሞ እንዴት እንደምንጠቀም ላሳያችሁ። ራይት ክሊክ እናደርግና እዚህ ጋር ሌየር ስታይል የሚላለ እነዚህን ታውቋቸዋላችሁ። እነዚህን ነው የምንጠቀም። ምሳሌ ስትሮክ ብናደርግ እንደምታዩት ስትሮክ ይመጣል። ክሊክ አድርገን እዚህ ጋር በመጨመር በመቀነስ እንደዚህ በማድረግ መጠቀም እንችላለን። የተለያየ ቀለም መቃየር ብንፈልግ እንደዚህ መጠቀም እንችላለን። ስለዚህ ስትሮክን እንደዚህ ተጠቀም ማለት ነው። ፕሮፐርቲዎቹን እየነካካችሁ እንደዚህ መጠቀም ትችላላችሁ። ሌላ ሌየር ስታይል ላይ ራይት ክሊክ አድርገን ሻዶው እንጠቀም። ድሮፕ ሻዶው የሚላል እዚህ ጋር ክሊክ እናደርግና እዚህም ፕሮፐርቲ እንከፍታለን። በመልቲፕል ነው ያለው። ያው እኛ እንደፈለግ ማድረግ እንችላለን እንደምታዩት። ከዛ እንዲደምቅ እንዲፈዝ ደግሞ እዚህ ጋር ኦፓሲቲ አለ። ይሄን ማድረግ እንችላለን። ሻዶዋችን ደግሞ እንዲሽከረከር ከፈለግን እዚህ ጋር አንግል አለ። ስለዚህ አንግሉን በመቀየር እንደምታዩት
ፕሌይ እንልና ይሄ እንደዚህ መጠቀም እንችላለን። ሌየር ስታይል በጣም ብትለማመዱት በጣም አሪፍ ነው። እሺ በመቀጠል እዚሁ ሌየር ስታይል አንድ ኢፌክት እንጨምርና በብል ኤንድ ኢምቦዝ ይላል። ይሄ ደግሞ በጣም ቆንጆ ኢፌክት ነው። 3D አይነት ስሜት እንዲኖረው ነው። ሳይዞችን በመጨመር ይታያቸዋል። እንደዚህ በማድረግ ሶፍትነስ እና ሃርድነሱን በማስተካከል እንደምታዩ 3D አይነት ወይም ደግሞ የሚዳሰስ አይነት ስሜት እንዲኖረው ያደርግልናል። ሶፍትነሱን በቀነስ ነውና በጨመር ነው ቁጥር ደግሞ ሻርፕነሱና ሶፍት መሆኑ ደግሞ እናይበታለን። እዛ አፕ ኤንድ ዳውን አለ። ኢፌክቱ እንደዚህ ይቀያይርልናል። እዚህ ጋር ደግሞ ስታይሎች አሉ። ስትሮክ ስታይል አለ፣ ኢነር አለ፣ ቅድም ያየን አውተር አለ። ስለዚህ በኢነር ብንጠቀም ከዛ ሳይዙን ኢነር የሆነውን ኢፌክት እንደዚህ አይነት 3D ኤጆቹ እንዲያምሩ የሚያደርግልን ኢፌክት ነው ማለት ነው ይሄኛው። እንግዲህ የቻናሌ ቤተሰቦች የዛሬው ቱቶሪያላችን ይህን ይመስላል። አፍተር ኢፌክትን በትንሽ ደቂቃ ውስጥ ደግሞ ሀሳብ የሰጧችሁ ይመስለኛል። በቀጣይ አድቫንስ የሆኑ ቪዲዮዎችን አዘጋጅላችኋለሁ። የዛሬው ቆይታዬን እንደወደዳችሁ ተስፋ አድርጋለሁ። እኔ በጣም ደስተኛ ነኝ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ። ቴንኪው።